ሰላም ጓደኞቼና ወንድሞቼ እንደዚሁም የፌስቡክ ጓደኞቼ በአማርኛ እንኳን ስናገር ብዙን ጊዜ በንዴት ነው የምናገረው። ለምን ከኔ ፊት ለፊት ይቆማሉ እነኚህ ሰዎች የሟችና የገዳዮቹ ወንጀለኞች ከፊት ለፊቴ ላይ ስለሚታዩኝ እንደዛ ኢሞሽናል ሆኜ ነው ማወራው። ምክንያቱም በጣም ነው የሚያናድደኝ። ደም ሲፈስ አጥንት ሲሰበር በጣም ያናድደኛል። እኔ ማለት የምፈልገው ነገር ምንድነው ለፌደራል መንግስት ወይ ደግሞ እዛች ሀገር ላይ እናስተዳድራለን የሚሉት የማፊያ ግሩፖች ወንበዴዎች እንደዚሁም ደግሞ የማያስቡ ከእንስሳም የማይደርሱ ከሰው ውስጥም የሌሉ ሰዎች ለነሱ ነው መልእክቴን የምልከው። ለነሱ ነው የምናገረው። መቼም አይሰሙም። መቼም መናገር ነው እንጂ መስማት ጆሮአቸው ተደፍኗል። ስለዚህ እነኚህ ሰዎች እንዴት አድርገን እንደምናስረዳው ግራ ገባን። በሰላማዊ መንገድ ህዝቡ ጥያቄ ሲጠይቅ ይገደላል። ከሰልፍ ደግሞ አቁሙ ተብሎ ህዝቡ ወደ ቤት ሲመለስ የሰላማዊ ሰልፍ ቀስቃሽ ነህ ወይ ደግሞ ተባባሪ ነህ አዘጋጂ ነህ ተብሎ ሰው ይታፈናል ማለት ነው። ስለዚህ እዛች ሀገር ውስጥ ያለው ምን አይነት ህግ እንዲያወጡ ወይ ደግሞ ምን አይነት ህግ እንደሚፈልጉ እኛ ግራ ገባን። በነሱ ጎሮሮ መተንፈስ ወይ በነሱ አፍንጫ አየር መሳብ ይሄ ነው የሚፈልጉት። ይሄ ደግሞ በተፈጥሮ የማይቻል ነገር ነው። በተፈጥሮም አይደለም በቴክኖሎጂም አይቻልም። እኔ በኔ ጎሮሮ ምራቅ መዋጥ አለብህ፣ በኔ አፍንጫ መተንፈስ አለብህ የሚባል አነጋገር እስካሁን ድረስ ታይቶ አያውቅም። ያ ምንድነው? ህዝብ ማየት አትችልም፣ መስማት አትችልም። እና እንዴት ነው የሚሆነው? ህዝቡ ምን መሆን እንዴት እንዲሆን ትፈልጋለህ? ህዝቡን ለመጨረስ የተዘጋጀው የማፊያ ግሩፕ እና እኔ የቲፒኤልኤፎች ታስታውሳላችሁ? ሀገራችን ስትገቡ ቅማጫችሁ እንዴት እንደነበረ ቅማላችሁን ሁሉ ታስታውሳችሁ? እግራችሁን ሃይዌይም ነበር የሚመስለው እኮ መንገድ ነበር የሚመስለው እኮ ተሰንጥቆ አልቆ ታስታውሳላችሁ እንዴ? ያ ሁሉ መከራና ስቃይ እኮ ተረሳችሁ እኮ። እዩት እስቲ የራሳችሁን ፎቶ ገልበጥ አድርጋችሁ ወደ ኋላ ተመልሳችሁ እዩት እስቲ የት እንደነበራችሁ እዩት እስቲ። እንደ እባብ እኮ አልጋ ድንጋይ ስር ነበራችሁ። ድንጋይ ስር ነበር የምትኖሩት። ዛሬ እንደ ሰው ሁናችሁ አልጋ ላይ ቤት ላይ በቤት አድርጋችሁ የሰውን ህዝብን የሰውን ደምና አጥንትን የሰውን ደም እንደዚህ ማፍሰስ ምንድነው? ከዛ ነገር የተማራችሁት? ሰው ልጅ ባይማር እንኳን ከችግር የሚማረው ነገር ብዙ ነገር አለ። አይቶ የሚማር ነገር ብዙ ነገር አለ። ካሉበት ከደረሱበት በደልና ደስታ የሚያስታውስና የማያስደስተው ነገር ያስታውሰዋል። ታስታውሳላችሁ እንዴ? እዩት እስቲ የናንተን ቁምጣ እዩት እስቲ እስከ የት ድረስ ነበር? ለምንድን ነው ዛሬ ያንን ቁምጣ ማትለብሱት? እንደው ባህል ከሆነ እንደው ለጌጥ ከሆነ ለምን ነበር እስከ ዛሬ ድረስ ማትለብሱት? እወቁት፣ አስታውሱት፣ እዩት። የዓለምን ህዝብ እዩት። ስለዚህ በዛ ራብና በእንደዚህ አይነት ስቃይ መታችሁ ሀገራችንን ዛሬ የምታበላሹት እናንተ ናችሁ። ህዝባችንን ለመጨረስ ሰው የታላልቅ ሰው ደግሞ ቢሞት ምንም አይደለም። ተማሪዎች የነገ ፍሬ ለዛች ሀገር ማስተዳደር የሚችሉ እናቷ 4 ዓመት 5 ዓመት ተቸግራ ምን ብላ ዩኒቨርሲቲ ገብቶ ልጄ ያሳልፍልኛል ነገ ይረዳኛል ብላ ተስፋ አርጋ ስትሰራ የነበረውን አንተ ቤት ቁጭ ብለ በጥይት ግደሎ ብለ ታዛለ።
ይሄ ነው መንግስት? ይሄ ነው ሰውስ ከድንቁርና ውጡ ብሎ ህዝብን ያስተምራል። እናንተ ደግሞ የተማረን ህዝብ ትጨርሳላችሁ። ምን አይነት ሰዎች ናችሁ? ሰው እንዴት ነው የምንላቸው? ለዛ ነው ሰው አይደላችሁም ከእንስሳም በታች ናችሁ ብዬ የምናገረው ማለት ነው። ሪዝኑ ይሄ ነው። የተማረ ሰው አይገደልም። ልጆችን መግደል ሀገርን ማቅናት አይደለም፣ ሀገርን ማበላሸት ነው። አንተ ወንድምህን ገለ ካንተ ጋር ልኖር አልችልም። በፍጹም ከአንድ ሀገር ከአንድ ቦታ ላይ ልንኖር አንችልም። የወንድሜን ደም እስከሚመልስ ድረስ እናትህን ገለህብኝ ካንተ ጋር ልበላና ልጠጣ አልችልም። አባትህን ገለህብኝ ካንተ ጋር ልበላና ልጠጣ አልችልም። ይሄንን ወቀው። የሞተብኝ አባት ነው፣ ወንድም ነው፣ እናት ነች። ስለዚህ ይሄንን ጥላቻ እየጨመራችሁ ነው የምትሄዱት እንጂ ዝምድና እያፈራችሁ አይደለም። ይሄ መንግስት ይወርቃል። ሁላ እያንዳንድሽ ዛሬ ይሄንን ግድያ የምታስፈጽመው ወደ ፍርድ ቤት ትቀርባለህ። ዛሬ ሰውን ወንጀለኛ ነው ብለህ የምትፈርድበትና የምታስረውና የምትገርፈው ቶርቸር የምታረገው ነገ በአንተ ላይ ይደርሳል። ትወርቃለህ። ይሄ ሁሉ ማስተዋል አለብን። ለወደፊቱ ጄኔሬሽን ምንድነው አሳልፈ መስጠት የምትፈልገው? መገዳደል፣ ተማሪ መግደል፣ ሕፃን መግደል። ይሄ ሀገር መሪ ሳትባሉ አገር አጥፊ ናችሁ። ድሮም አገር አጥፍታችሁ ነው። ድሮም ሰው ሁናችሁ እንደ ሰው ጥያቄ ኑራችሁ ጥያቄያችሁ ጠይቃችሁ አይደለም። እንደ እባብ የእባብ ዘር ስለሆናችሁ እባብ ስር ድንጋይ ስር ስትኖሩ የነበረ እንጂ ሰው ጫካ ውስጥ አይኖርም። ሰው ድንጋይ ስር አይኖርም። እንኳን ሰው አይደለም እባብ እንኳን ከድንጋይ ስር ወጥቶ ወደ ውሃ ይሄዳል፣ ወደ ጫካ ወደ ለም ቦታ ይፈልጋል። እናንተ ግን እዛ ነበራችሁ። ቅማጫችሁን አስታውሱት፣ ቅማላችሁን አስታውሱት። የለበሳችሁን ቁምጣ ቆለጣችሁ እስከሚታይ ድረስ ነበር። ፓንት የሌላችሁ ህዝቦች ነበራችሁ። ፓንት የላችሁም። በቁምጣና በአንድ ኮንጎ ጫማ ነው የመጣችሁት። ፓንት ለብሳችሁ የማታውቁ ሰዎች፣ ቲሸርት ከስር ለብሳችሁ የማታውቁ ሰዎች ዛሬ በሚሊዮን የሚቆጠር ቤት አላችሁ። ምን አይነት ምግብ ስትመገቡ እንደነበረ ታውቃላችሁ። እኔም አውቃለሁ። አንዳንድ ብዙ ነገር አውቃለሁ፣ ምን እንደምትበሉ እንደነበረ። እኔ ውሸት አይደለም የተናገርኩት። ባለፈውም ተንጫጫችሁት፣ በጣም ተንጫጫችሁት። እናንተ ቲማቲም እንደ ስጋ ቆርጣችሁ በዘይትና በበርበሬ ቀላ እንትን ለውሳችሁ አልበላችሁም? ይሄ አይደለም የምትበሉት? ይሄ እውነት አይደለም? እንደ ስጋ የምንበላው ቲማቲም ነው ብላችሁ ቲማቲምም የምታገኙበትን እንዴት መከራ እንደሆነ ብዙ ሰዎች ነግሮናል፣ ሰምተናል፣ አይተናል በአይናችን። የሌለ ነገር አይደለም። ይሄንን እያንዳንድሽ ታውቂያለሽ። ወያኔ ይሄን ታሪክ አያውቅም። ምንድነው ዛሬ ስጋ ብትበላ፣ ዛሬ ጮማ ብትበላ፣ ቀይ ወጥ ቢራ ብትጠጣ፣ ውስኪ ብትጠጣ፣ ጂን ብትጠጣ ይሄናን ያንን ሁሉ ያስረሳል። ያለፍክበትን የተቸገርክበትን ህዝቡን አሳዳችሁ ጨረሳችሁ። ሀገሩ ላይ እንዳይኖር የወጣውን በሰው ሀገር ታስገድላላችሁ። የተገደለውን ሬሳ እንኳን ወደ ሀገር እንዳይገባ የምትከለክሉ ዜጋችን ስንት ሴቶች ነው በኢትዮጵያዊ አረብ ሀገር ተሰቅሎ ታርዶ የተገኙት በእናንተ ፓስፖርት? እኛም አንድ ቀን ሰው ሞቶብናል ብላችሁ ታውቃላችሁ? አንድ ቀን ባንዲራችሁን አውርዳችሁ ህዝባችን ሞቷል ብላችሁ ታውቃላችሁ? አታውቁ። የለም። ይሄ ነው ህዝቡ ብሶት አለበት። እህቱ ሳራ ላይ የሞተች
እህቱ አረብ ሀገር የተሰቀለች እህቱ አረብ ሀገር የተደፈረች ይሄ ሁሉ ችግር ስላለበት ነው ህዝቡ የሀገር ውስጥን ችሎ ኑሮ ከሀገር ውስጥ ደግሞ አልችልም ብሎ ስግደት ሲጀምር በስግደት ተከትላችሁ በሳራ ላይ ህዝብ ያስጨረሳችሁ ብር እየከፈላችሁ ለቻድና ሱዳን መካከል ታቃላችሁ ስታደርጉ የነበረ እንዴት ስታሳርዱ እንደነበረ ታቃላችሁ ይሄ የናንተ ስራ ነው የማያቃችሁ ኤምባሲያችሁ ነው ይሄን ሲያደርግ የነበረ ስንት ሰው ነው የመን ላይ ሬሳ 1 አመት ከ6 ወር የቆየ ሬሳ እኛ አገራችን ላይ ኑረን 1 አመት ከ6 ወር የሰው ሬሳ ቁጭ ብሎ አያቅም ግን የኦሮሞ ሬሳ 1 አመት ከ6 ወር ቁጭ ብሎ እስከ ቅርብ ጊዜ የመን ጦርነት እስከሚነሳበት ድረስ ጊዜ አልተቀበረችም ይሄ የናንተ ስራ ነው የወያኔ ስራ ነው ይሄ የቲፒኤልኤፍ ስራ ነው ሙተን እንኳን ወገኖቻችን ማረፊያ ስለያጡ ነው በሊቢያ ስንት ሰው ነው ሙቶ ፍሪጅ ውስጥ የሚቀብር ሰው የሚወስድ ወደ ሀገሩ የሚመልስ ሰው አጥቶ የተጣለ እኛ እናቃለን በአካፋ በዛ መንገድ ስለመጣው ስለማጥቶ ያ ነው እንደዚህ የሚያስደርገኝ ህዝብን እንደ አሸዋ አንድ ቦታ በአንድ ጉርጓድ 20 ሰው 30 ሰው ሲቀበር እንደነበረ ስላየው ነው የሰው አጥንት ላይ እንትን ብዬ መጣሁት እንደናንተ ስራ እንደናንተ አደራረግ አንድ ሰው አልፎ አይመጣም ነበር ግን እናንተ የምታደርጉት ድርጊት እስካሁን ድረስ ስቲል ቀጥሏል ከዛሬ ነገ ተሻላላችሁ መሻሻል የሚባል ነገር እናንተ ጋር የለም እኛ ብዙ ነገር ነው በቃናል እኔ እንደ አንድ ሰው እናንተ መንግስት ሳትሆኑ ማፊያዎች ናችሁ ገዳዮች ናችሁ ወደ ዓለም ፍርድ ቤት መቅረብ አለባችሁ ህዝብን አንድ ጊዜ ታጋጫላችሁ ስንት አመት አብሮ የኖረን ህዝብ ነጣጣላችሁ ይሄንን ይያላችሁ ስለዚህ እኛ የምንፈልገው ሰላምን ነው ሰላም ሲኖር ነው ትላላችሁ ሰላም ሲኖር ነው ሰላም የነሳችሁን እናንተ ናችሁ ሰላምን የነሳችሁን እናንተ ናችሁ ሰርቶ አርሶ እንዳይበላ ከቤቱ የምታፈናቅለው አንተ ነህ ዘራፊ እኛ ለቆርቆሮ ደንታ የለንም መኪና ማለት ሀብት ማለት እኛ ነን የምናመጣው እኛ ነን ሰርተን የምናመጣው እኛ ነን ቀጥቅጠን የምንሰራው የሰውን ህይወት ግን መስራት አንችልም የሰውን ህይወት መመለስ አንችልም ያ ሁሉ ይሄንን 80 እስከ 100 ሰው የሞተ ህይወት እኛ እናንተ የአባይ ግድብና አሁን አገራችን ለ1000 አመት ብታድግ ቢፈርስ ለኛ የ100 ህይወት ሰው አይደርስልንም ለኛ የሚበልጠው የሰው ህይወት ነው እኛ ገንዘብ ለኛ ምንም አይደለም ገንዘብ ህዝቡ ሰርቶ ያመጣል ገንዘብ ጠፍቶ አይደለም አገራችን ደሃ አይደለም እናንተ እነ ሳሞራ 5 ኪሎ ወርቅ ወደ ዱባይ የሚልኩት ከየት አምጥቶ ነው ሀገራችን ደሃ ከሆነች ከየት ነው የነቀለው እናቃለን እኮ የማናቅ መሰላችሁ ህዝቡ ተቸግሯል የምትሉት እናንተ ናችሁ ህዝቡ እንዲቸገር የምታደርጉት እናንተ ናችሁ ህዝቡን የምታስርቡት ከሀገሪቱ ውስጥ የሚወጣው እንትኖች ማድኖች የት ነው የሚገቡት ለማን ነው የሚሄዱት ምንድነው የተደረገበት ለህዝቡ አብራራታች ተናግራችሁ ታቃላችሁ በየሀገሩ ቤት ገዛችሁ በየሀገሩ ሆቴል ከፈታችሁ ይሄ ነው ካዳ ህዝቡ ለምንድነው ማይራበው ዘራፊ ህዝቡ ሰርቶ አብረን እንበላለን ከልጆቼ ጋር በላለው ስል እናንተ እየዘረፋችሁ በግብር ይያላችሁ በዚህ ይያላችሁ ህዝቡን ከዚህ አልፎ ተርፎ ከዚህ ቦታ መሬት የመንግስት ነው ተነስ ብለ የምታስነሳው ከየት አባክ መጣን አንተ በክት የምን ልማት ነው የምታመጡልን ጭንቅላታችሁን አልሙ በመጀመሪያ ጭንቅላታችሁን መልማት አለባችሁ ሀገርን አይደለም ጭንቅላታችሁን ቀይሩ እንደ ሰው ልጅ ናችሁ አስቡ ከዛ ላይ የሚነቀል ሰው ነው ልጅ ያለው ቅድመ አያቱ ነው የኖረበት ቅድመ አያቱ 9 አያት 10 አያት የቆጠረበት ነው እንዳንተ መጣ አይደለም
ወያኔ ማለት መጤ ማለት ነው። መጤ ወይ ደግሞ መጠኔ ነው የምንለውኛ መጠኔ ከየት እንደመጣችሁ ራሱ አናቅም እኮ ማን ነው የሚያውቃችሁ? የት ነው የተወለዳችሁ? የሚያውቃችሁ ሰው የለም በኦሮሚያ ክልል። ይሄ ነው ችግሩ። እና ይሄን ማለት ነው የምፈልገው ገና ነው የምትንጫጫ ገና ጉድጓድ ውስጥ በህይወት ተጨምረ ነው ምናንጫጫክ። ገና ምን አየህና ነው? ድል ለኦሮሚያ ህዝብ ነው። እናሸንፋለን። ወደ ኋላ አንልም። ትግላችን ይቀጥላል። ወያኔዎች ትወድማላችሁ። ወደዳችሁም ጠላችሁም ትጠፋላችሁ። ድራሻችሁ ነው የሚጠፋው። እኛ እኮ ምንም የተናገርን ነገር የለም። ከሀገራችን ውጡ ነው። ውጡ ለመናችሁ በለማኝ ነበር የመጣችሁት ነው። እና በሉቻው